ካፕሪኮርን የዞዲያክ 10ኛው ምልክት ነው። በሳተርን የሚመራ የምድር ምልክት ሲሆን የዲሲፕሊን፣ የኃላፊነትና የረጅም ጊዜ ስኬት ፕላኔት ነው። የካፕሪኮርን ጉልበት ከባድ፣ ትኩረት የተደረገበትና ቆራጥ ነው። ስለ ወደፊቱ የሚያስቡ ተፈጥሯዊ ግንበኞች ናቸው። በዚህ ቪዲዮ ውስጥ የካፕሪኮርን የዞዲያክ ምልክት 5 ልዩ ችሎታዎችን እንመረምራለን። ቪዲዮውን ላይክ በማድረግ እንጀምር። ችሎታ 1 ጠንካራ ዲሲፕሊንና ራስን መግዛት። ካፕሪኮርን ራሳቸውን የመቆጣጠር ልዩ ችሎታ አላቸው። ነገሮች አስቸጋሪ በሚሆኑበት ጊዜም እንኳን ትኩረት ማድረግ ይችላሉ። ሌሎች ተስፋ ቢቆርጡም ካፕሪኮርን መሄዱን ይቀጥላል። ስኬት ጊዜ እንደሚወስድ ይገነዘባሉ። ይህ ዲሲፕሊን ሌሎች የሚጥሏቸውን ግቦች እንዲደርሱ ይረዳቸዋል። ችሎታ 2 የረጅም ጊዜ ራዕይና እቅድ። ካፕሪኮርን ስለ ወደፊቱ ያስባል። ዛሬ ላይ ብቻ አያተኩሩም፣ ለዓመታት ያቅዳሉ። የሚያደርጉት እያንዳንዱ እርምጃ ዓላማ አለው። ካፕሪኮርን እንዲህ ሲል ይጠይቃል፣ ይህ ለረጅም ጊዜ ይረዳኛል? ይህ ጥረት ዋጋ አለው? እያሉ ይጠይቃሉ። ይህ ችሎታ የተረጋጋ ሙያ፣ ፋይናንስና ሕይወት እንዲገነቡ ይረዳቸዋል። ችሎታ 3 በኃላፊነት የተፈጥሮ አመራር። ካፕሪኮርን በምሳሌነት ይመራል። ኃላፊነትን በቁም ነገር ይወስዳሉ እና ጫናዎችን በጥሩ ሁኔታ ይቋቋማሉ። ሰዎች ካፕሪኮርንን ያምናሉ ምክንያቱም አስተማማኝና የበሰለ ስለሆኑ። ለመምራት ጮክ ብለው መናገር አያስፈልጋቸውም። ወጥነትና የሥራ ባህሪያቸው በተፈጥሮ አክብሮትን ያተርፋሉ። ችሎታ 4 ስሜታዊ ጥንካሬና ጽናት። ካፕሪኮርን ስሜታዊ ጠንካራ ነው። ጭንቀትን፣ ብስጭትንና ችግሮችን ሳይሰብሩ መቋቋም ይችላሉ። ስሜታቸውን በቀላሉ ላያሳዩ ይችላሉ፣ ነገር ግን በጥልቅ የሚቋቋሙ ናቸው። ካፕሪኮርን አይፈርስም፣ በጸጥታ ወደፊት ይገፋሉ። ጥንካሬያቸው የሚመጣው ከውስጣዊ መረጋጋት ነው። ችሎታ 5 ተግባራዊ ጥበብና እውነታዊነት። ካፕሪኮርን ሕይወትን በግልጽ ይመለከታል። ተጨባጭ፣ ጥበበኛና መሰረት ያላቸው ናቸው። ቅዠቶችን አያሳድዱም፣ የሚሰራውን ይገነባሉ። ካፕሪኮርን ሐቀኛና ተግባራዊ ምክር ይሰጣል። ሌሎች ትኩረትና ተጨባጭ እንዲሆኑ ይረዳሉ። የካፕሪኮርን ልዩ ችሎታዎች የሚመጡት ከተግሳጽ፣ ከትዕግስትና ከቁርጠኝነት ነው። ቀስ ብለው ሊንቀሳቀሱ ይችላሉ፣ ነገር ግን በዓላማ ይንቀሳቀሳሉ። ካፕሪኮርን እውነተኛ ስኬት የተገነባ እንጂ በችኮላ እንዳልሆነ ያስታውሱናል። ላይክ፣ ሰብስክራይብ ማድረግና የደውል ምልክቷን ማብራቱን አይርሱ። እንዲሁም ሀገር ውጭ ያላችሁ ቤተሰቦቻችን ጆይን የምትሏን በመንካት የቻናላችን ሜምበር በመሆን እኛን ሰፖርት ማድረግ ትችላላችሁ። በቀጣይ በአኳሪየስ ቪዲዮ እንመለሳለን።